ኖርማል ፎቶ እንዴት ወደዚህ ተምኔል እንደቀየርኩትኝ አሳያችኋለሁ። ለዚህም የምንጠቀማቸው 4 አፕሊኬሽኖች ናቸው። የመጀመሪያው ፒክስል ላብ ሲሆን ፒክስል ላብ ላይ ባክግራውንዳችን እናወርዳለን። ሁለተኛው ደግሞ ክሮም ነው። ክሮም ላይ ደግሞ ገብተን ሪሙቭ ቢጂ እንጠቀማለን። ሶስተኛው ፒክስል ላብ ነው። ፒክስል ላብ ላይ ደግሞ ገብተን ሙሉ ዲዛይኒንጉን እንጨርሳለን። የመጨረሻው ደግሞ ላይት ሩም ነው። ላይት ሩም ላይ ደግሞ ገብተን ከለራችንን ሌላ ታሪክ ላይ እናስገባዋለን። ላይክ እና ሰብስክራይብ በማድረግ ቪዲዮን እንጀምረው። አሁን ወደ ቱቶሪያል። ፒንተረስት ከገባችሁ በኋላ ከታች የሰርች ባር አለች። እሷን አንድ ጊዜ ትነኩና የሰርች ባሯን ሄዳችሁ ሬድ ኦፕን ላየር ባክግራውንድ ብላችሁ ሰርች ታደርጋላችሁ። ከዛ ሰርች ስታደርጉ የተመቻችሁ እናንተ መርጣችሁ አውርዱ። ብዙ አይነት አማራጮች ይመጡላችኋል። እናንተ የተመቻችሁን መርጣችሁ ማውረድ ትችላላችሁ። እኔ አንድ ያየኋት እኔ እኛውን አወርዳለሁ። እናንተ የተመቻችሁን አውርዱ። ከዛ ዳውንሎድ ካላችሁት በኋላ በቀጥታ ወደ ክሮም እንሄዳለን። ወደ ክሮም ከሄዳችሁ በኋላ ሪሙቭ ቢጂ ብላችሁ ትጽፋላችሁ። ሪሙቭ ቢጂ ብላችሁ ሰርች ካደረጋችሁ በኋላ ከላይ መጀመሪያ ላይ ትመጣላችሁን አንዲት ነኳታላችሁ። ከዛ ወደ ውስጥ ስትገቡ እንደዚህ አይነት ኢንተርፌስ ይመጣላችኋል። ከዛ ትንሽ ጠብቁት። ያውን መጥቷል። አፕሎድ ኢሜጅ ይላል። ኢሜጃችሁን ታስገባላችሁ። እኔ ያዘጋጀሁት ኢሜጅ ይህንን ነው። ከዛ ለውጡን ታዩታላችሁ። ባክግራውንድ ሙሉ ለሙሉ ነው የሚያጠፋው። ያው እንግዲህ እንደምትመለከቱት እንደዚህ አድርጎልኛል። ከታች የዳውንሎድ ምልክት አለች። እሷን ነክታችሁ ዳውንሎድ ሳደርጉና ቀጥታ ወደ ፒክስል ላብ እንሄዳለን። ወደ ፒክስል ላብ ከሄዳችሁ በኋላ ከታች ከላይ 3 ነጠብጣቧን ትነኩና ኢሜጅ ሳይዝ የምትላለች እሷን ነክታችሁ ከስተም የምትሏን ትነኩና ዩቲዩብ ተምኔል አድርጋችሁ ኦኬ ትሉታላችሁ። ምልክቷን ትነኩና ከለር የምትለዋ ላይ ገብታችሁ ቀይ ታደርጉታላችሁ። ልክ እንደዚህ ማለት ነው። ከዛ ራይት ምልክቷን ነክታችሁ ትወጡና የፕላስ ምልክቷን ነክታችሁ ቅድም ከፒንተረስት ላይ ያወረድነውን ባክግራውንድ እናስገባለን። እኔ ያወረድኩት ይሄንን ነው። ከዛ ሪላቲቭ ሳይዝ ላይ ትገቡና ዊድዙን 100 ስታደርጉት እንደዚህ ካንቫሱን ይሞላዋል። ከዛ የራይት ምልክቷን ነክታችሁ ትወጣላችሁ። ከዛ በመቀጠል ኦፓሲቲ ላይ ትገቡና ኦፓሲቲውን ትንሽ ትቀንሱታላችሁ ወደ 87 አካባቢ። ከዛ የራይት ምልክቷን ነክታችሁ ትወጣላችሁ። ከዛም በመቀጠል አሁን የፕላስ ምልክቷን ነክታችሁ ፎቶአችንን እናስገባለን። ይህኛውን ፎቶ እናስገባለን። ከዛ እንደዚህ እናስቀምጠዋለን። ፎቶ እንደዚህ ነገር አስቀምጡት። እንደዚህ አድርጋችሁ ካስተካከላችሁት በኋላ ከላይ የላየር ምልክት አለች። እሷን አንድ ጊዜ ትነኳትና ሁለቱንም ትቆልፏቸዋላችሁ። ስለሌላ ስራ ስንሰራ እንዳይበላሽብን ሁለቱንም ከቆለፋችሁት በኋላ ፍሮም ጋላሪ ትሉትና ከዛም በመቀጠል ይህንን ግራፍ እናስገባለን። ሁሉንም የምንጠቀማቸውን ማቴሪያሎች ፍቅር ባዩ የቴሌግራም ቻናል ላይ ማግኘት ትችላላችሁ። እዛ ላይ እየገባችሁ ይህንንም ላየር ፎቶዎቹንም ሁሉንም ማግኘት ትችላላችሁ፣ ባክግራውንዱንም ጭምር እዛ ላይ እየገባችሁ ሁሉንም ማግኘት ትችላላችሁ። በዛውም ሰብስክራይብ ማድረግ አትርሱ። ድጋሚ የላየር ምልክቷን እንነካና ከፎቶ ጀርባ እናደርገዋለን ግራፋችንን፣ ልክ እንደዚህ ማለት ነው። እንደዚህ አድርጋችሁ ካስተካከላችሁት በኋላ ግራፋችሁን ቦታ በደንብ ካሳይዛችሁት በኋላ ቴክስት ላይ ከብታችሁ ከዜሮ ብላችሁ ትጽፋላችሁ። ልክ እንደዚህ ከዜሮ ከዛ ኦኬ ትሉትና ከዛም በመቀጠል ድጋሚ ፕላስ ምልክቷን ነክታችሁ ቴክስትን ተመርጡና ሰብ ብላችሁ ትጽፋላችሁ። ሰብስክራይብን ያው ለማሳጠር ነው። ሰብ ብላችሁ ትጽፋላችሁ። ከዛም በኋላ አሁን ሳይዙን ትንሽ እንጨምረውና ወደታች እናደርገዋለን። ከፎቶ በታች በኩል እንደዚህ ልክ እንደዚህ ታስተካክሉታላችሁ። ከዛ ከዜሮ የሚለውንም ትንሽ ሳይዙን እንጨምረውና ሰብ ከሚለው በላይ በኩል እናደርገዋለን። ቦታውን እናንተ እንደኔ እንደማድርገው ማድረግ ትችላላችሁ። ልክ እንደዚህ አስተካክሉት። እንደዚህ አስተካክላችሁ ከጨረሳችሁ በኋላ ድጋሚ የፕላስ ምልክቷን ትነኩና ድጋሚ ፕላስ ምልክቷን ከነካችሁ በኋላ ቴክስት ድጋሚ አድ እናደርጋለን። ቴክስታችንም የሚሆነው እስከ ብላችሁ ትጽፋላችሁ። እስከ ብላችሁ ከጻፋችሁ በኋላ ድጋሚ እስከ ብላችሁ ከጻፋችሁ በኋላ ከዛ ወደ ሳይዙን ትንሽ እንጨምረውና በላይ በኩል እናደርገዋለን። ከግራፋችን ከፍተው እሱ ወደዚህ አካባቢ እኔ እንደማደርጉ አድርጉት። ሁሉ ነው እስከ ሚሊዮን እስከ ዛጋ ካደረጋችሁት በኋላ የላይት ምልክቷን ትነካላችሁ። ከዛ በቀጥታ ወደ ፎንት እንሄድና ፎንት እንመርጥለታለን። የተመቻችሁን ፎንት ምረጡ።
ፎንቱን የፈለጋችሁትን መምረጥ ትችላላችሁ። እኔኛውም ፎንት መርጫለሁ። እነዚህንም ፎንቶች የቴሌግራም ቻናሌ ላይ ማግኘት ትችላላችሁ። መቀጠል ቴክስት ድጋሚ አድ እናደርግና እስከ ሞኒታይዝ ብለን እንጽፋለን። ሞኒታይዝ ብላችሁ ጽፋና ፎንቱን እናንተ አሁንም እንመርጥለታለን። የተመቻችሁን ፎንት ምረጡ። ከዛ እስከ ከምትሏ በታች እናደርጋታለን። ልክ እንደዚህ ፖዚሽን ላይ ገብተን ቦታውን እንመርጥለታለን። ሳይዙንም ትንሽ ጨምሩት። ከዛ ፖዚሽን ላይ ትገቡና ቦታውን ታስተካክሉታላችሁ። ልክ እንደዚህ ማለት ነው። ከዛ የራይት ምልክቷን እንነካለን። ከዛ ልክ እንደዚህ ከጨረስን በኋላ በመቀጠል የምናደርገው አሁን ሰብስክራይብ እና ላይክ አላደረጋችሁም? ቶሎ አሁን ሰብስክራይብ እና ላይክ አድርጉ። ወደ ቀጣይ ፕላስ ምልክቷን ትነኩና ከዛ ፍሮም ጋላሪ ብላችሁ የዩቲዩብን ሎጎ እናስገባለን። ይሄኛውን ቀዩን ሳይሆን ይሄኛውን እናስገባለን። ከዛ ሪሙቭ ቢጂ ላይ እንሄድና ጥቁሩን ባክግራውንድ እናጠፋለን ሙሉ ለሙሉ ልክ እንደዚህ ማለት ነው። እንደዚህ ካጠፋችሁት በኋላ በጣም ሳይዙን ታሳንሱትና ሰብ ከምትለው በታች እናደርገዋለን። ሁሉንም ቆልፏቸው እንዳይንቀሳቀሱባችሁ ገብታችሁ የላየር ምልክቷን ነክታችሁ ሁሉንም መቆለፍ ትችላላችሁ። ከዛ እንደዚህ አድርጋችሁ በጣም ታሳንሱትና ሰብ ከምትለው በታች እናደርገዋለን። ልክ እንደዚህ ማለት ነው። እንደዚህ ካደረጋችሁት በኋላ ጨርሰናል ማለት ነው። በመቀጠል ከዜሮ እና ሰብ የምትለዋን ለማስተካከል ሁለቱን አንድ ላይ እናስራቸዋለን። አሁን ስናንቀሳቀሰው አንድ ላይ ነው የሚንቀሳቀሰው ማለት ነው፣ ከዜሮ ሰብ የሚለው። ከዛ ቦታ እናስይዘዋለን፣ ሁለቱንም እኩል ስለሚንቀሳቀሱልን አሪፍ ቦታ ላይ እናስቀምጣቸዋለን። ሳይዙንም ትንሽ ጨምር አድርጉት ከፈለጋችሁ ቀንሱት። ከዛ ዩቲዩብን ሎጎ እንደዚህ እናደርገውና ፖዚሽን ላይ ገብተን ቦታውን እናስተካክለዋለን። በመቀጠል አሁን የተጠቀምነውን የዩቲዩብ ሎጎ አንድ ጊዜ ተነኩትና ኮፒ የሚል አለ፣ ኮፒ ታደርጉታላችሁ። ከዛ እንግዲህ እንደምታዩት ከላይ ይመጣላችኋል። በራሱ ሳይዝ እስከ ከሚለው በላይ በኩል ታደርጉታላችሁ። ግን ትንሹን ሳይዙን ብትጨምረው አሪፍ ነው መሰለኝ። እንደዚህ ታደርጉትና እስከ ከሚለው አጠገብ ታደርጉታላችሁ። ልክ እንደዚህ ማለት ነው። ከዛ የራይት ምልክቷን ትንኩና ትወጣላችሁ። ከዛ በመቀጠል የፕላስ ምልክቷን ነክታችሁ ፍሮም ጋላሪ ላይ እቺን የዶላር ምልክት ታስገባታላችሁ። እሷን የዶላር ምልክት የምናደርጋት እስከ ከሚለው በላይ በኩል ያለው የዩቲዩብ ሎጎ ላይ ከላይ ጋር እናደርጓለን። ትንሽ ሮቴት አድርገን ሳይዙን በጣም አሳንሱት። ይሄንን ሪላቲቭ ሳይዝ ላይ ግቡና አሳንሱት በጣም ልክ እንደዚህ ማለት ነው። እንደማደርገው ማድረግ ትችላላችሁ። ከዛ ፖዚሽን ላይ ገብተን ቦታውን እናስተካክለዋለን። ልክ እንደዚህ አድርጉት ቦታውን። ከዛ የራይት ምልክቷን ነክታችሁ ትወጣላችሁ። ቦታውን በደንብ በስርዓት ካስተካከላችሁት በኋላ የፕላስ ምልክቷን ነክታችሁ ይህንን ግላይንግ ኢፌክት እናስገባለን። ከዛ ላድርገው ያሰብኩት ከዳጊ ኋላ ስለሆነ ልክ እንደዚህ ከዳጊ ፎቶ ጀርባ ታደርጉታላችሁ። የሬል ምልክቷን ነክታችሁ ከዛ ሳይዙን ምናምን ማስተካከል ትችላላችሁ። ቦታውን ፖዚሽን ላይ ገብታችሁ ምናምን ሁሉንም ነገር ማስተካከል ትችላላችሁ። ከዛ የፕላስ ምልክቷን ነክታችሁ ሙሉ ኮርስ ብላችሁ ትጽፋላችሁ። እንደዚህ ማለት ነው። ሙሉ ኮርስ ብላችሁ የራይት ምልክቷን ትነኩና ሳይዙን ትንሽ እንጨምረዋለን። እዚህ ይሄ ላይ ገብታችሁ ሳይዙን እንጨምረውና ልክ እንደዚህ ቦታውን እንደዚህ አስቀምጡት። እዛም በመቀጠል ወደ ከለሩን እንቀይረዋለን። ከለሩን እኔ ላደርገው ያሰብኩት ቀይ ነው። ቀይ አድርገዋለሁ። ቀይ ካደረጋችሁት በኋላ ፎንቱን እንቀይረዋለን። ማይ ፎንት ላይ ገብተን የተመቻችሁን ፎንት ምረጡ። እኔ የኛውን ፎንት መርጥለታለሁ። እናንተ የተመቻችሁን ፎንት መምረጥ ትችላላችሁ። እዛም በመቀጠል ስትሮክ የምትላለች የውስጥ ጋራ ስትሮክ የምትለዋል ኢነብል ታደርጉና ስትሮኩን ነጭ እናደርጓለን። ልክ እንደዚህ ማለት ነው። አሁን አሪፍ እየሆነ እንድንመጥቷል። እንደዚህ ካስተካከላችሁት በኋላ ቦታውን ቦታውን ታስተካክሉታላችሁ። ሳይዙን መጨመር ካለባችሁ ሳይዙን ጨምሩት፣ መቀነስ ካለባችሁ ቀንሱት። ፖዚሽን ላይ የገባችሁን ቦታውን አስተካክሉት። እኔ እንደዚህ አድርገዋለሁ። እንደዚህ አድርጋችሁ ከጨረሳችሁ በኋላ ከላይ የሼር ምልክቷን ተነኩና ሼር ታደርጉታላችሁ። ሼር የምትሏን ከነካችሁ በኋላ ወደ ላይትሩም ሼር እናደርገዋለን። ይኸው ላይትሩም ላይ ሼር ካደረጋችሁት በኋላ ኤክስፖዠሩን፣ ላይቱን፣ ከለሮቹን እናንተ እንደፈለጋችሁ ማድረግ ትችላላችሁ። እኔ ትንሽ ቪዲዮን ላፍጥ ነው። እንደዚህ አስተካክሉት። ላይቱን፣ ከለሩን እናንተ እንደፈለጋችሁ እንደተመቻችሁ ማድረግ ትችላላችሁ። ከፈለጋችሁ ይህንን ቪዲዮን ቀስ እያደረጋችሁ እኔ እንደማድረገው ማድረግ ትችላላችሁ። እንግዲህ ይኸው ተሜላችንን ጨርሰናል። ትንሽ ላይት ምናምን ካስተካከላችሁት በኋላ ሙሉ ለሙሉ ጨርሰናል ማለት ነው። ይህንን የመሰለ ተምኔል ነው እንግዲህ የሰራ ነው በስልካችን ብቻ።
እንደምትመለከቱት እንግዲህ ተምኔላችንን ጨርሰናል። ይህንን የመሰለ ተምኔል በስልካችን ብቻ ይሰራል። እንደዚህ አይነት ተምኔሎችን እንዴት እንደምሰሩ ሌላ 2 ቪዲዮዎችንም ሰርቼላችኋለሁ። ይኸው ስክሪኑ ላይ እንደምትመለከቱት እየመረጣችሁ ማየት ትችላላችሁ። ስለዚህ እነዛ ቪዲዮ ላይ እንገናኝ። ይመቻችሁ።